የጋሽ ስብሐት ስንብት። እንኳን ዳውኑ ቁርጡ መጥቶ ለወትሮም ኃላፊ ህመሙ እንኳን ጠንካራ ነው። ህመሙ ምን ቢጠነክር ስጋውን እንጂ መንፈሱን አይገረስሰውም። አመመኝ አይልም፣ ሐኪም ቤት ውሰዱኝ አይልም። በጸጥታ የሰው ሰላም ሳያደፈርስ መታመም። ዛሬ በሕይወት ስለሌለ ግብዝ ጻድቅ እያደረግኩት አይደለም። እውነት ነው። ከአንዴም ሁለት ጊዜ በሽታ ሲጥለው አይቻለሁ። ላብ ያሰምጠዋል፣ ያዝለፈልፈዋል። ከሰው የሚፈልገው እርዳታ ውሃ ማፍሰስና አልጋ ላይ መተኛት ብቻ ነው። ህመሙ የሚጥል በሽታ ሲያልፍለት ከእንቅልፍ እንደነቃ ሆኖ ወትሯዊ ሕይወቱን ሐዲድ ያለማንገጫገጭ ይይዛል። ዕጣ ፈንታው ከሩሲያው ደራሲ ፊዮዶር ዶስቶቭስኪ ጋር አንድ የሚሆንበት እዚህ ላይ ነው። ሲነሳበት እንዴት ይሆን እንደነበር አስታውሳለሁ። አመመኝ ካፉ ሲያወጣ ሐኪም ቤት ሳይል ያን ሁሉ የስቃይ ማጥ እንደ ክርስቶስ ያለ ረዳት ተወጣው። እንዲያውም ታሞ የሚጽፍበት ጊዜ ነበር። ለምን አትተውም ሲሉት ፔንክለር ስለሆነ ነው፣ ቁጭ ብዬ ሳስበው ይብስብኛል ይላል። ስብሐት የሚያስነብበን የስቃይ መስቀሉ እንደነበረ ማን ያውቃል? አትጠራጠሩ፣ ስብሐት የሚለውን አልኖረም። አለማየሁ ገላጋይ የካቲት 16 ቀን 2004 ፍትህ። ዘነበ ወላ ማስታወሻ ላይ እንደከተበው ገጽ 416 ካስመኩ እንዳነበበው